ሞ የምትሄድ ሴት ጀግና ናት። ልዩ ሴት ናት ጽጌረዳ። አሁን ሩታ አለች ማነው ስማት ሄርሜላ አለች ምን አለች ምን አይደለም። ጽጌረዳ ሁሌም በኮንፊደንስ ወጥታ ስለምትሰራ ሁሌም ጽጌረዳ በራሷ ስለምትተማመን ጽጌረዳ ሁሌም አሸናፊ ስለሆነች ሁሉ ሰው ህማም አለው መሰለኝ። ገና ትቀጥላለች። አሁን ሩታ ስላለች አይደለም ሰው የሚያሽቃብጠው ጀግና ስለሆነች ብቻ ነው። ሩታ ብትልም ትበል ጓደኛዋ ነች። ደግሞ አብርሃም ከሩታ ነው የምታውቀው። አብሮ መብላቱ መጣጣቸው ምናምን አይደለም። ጽጌረዳ ለሩታ ለራሱ ብዙ ነገር አደርጋላታለች። ጓደኛዋ ነው ሚዜዋ ሆናለች። ብታጅራ ሄዳ ልብስ ምናምን ገዝታ ምናምን በቃ ጓደኛ አይዞች ምናምን የምትል ልዩ የጓደኝነት ጥግ የምታቅ ጽጌረዳ ናት። አሁን ነው የመጣችሁትን ሄርሜላ። ስለዚህ እዚህ ጋር ማሽቃበጥ ነው እንጂ ጽጌረዳ ጣብጠው እዚህ ጋር ማንም መምረጥ መብት አላት። በራሷ የምትሄድ ሴት ነች። በቃ ዝም ብላ መጋደም አይደለም። ጽጌረዳ አትጋደም። ልዩ ናት፣ ጠንካራ ናት። ጽጌረዳ ጀግና ናት። በቃ አዎ፣ ማንም ሰውማ ያስቃብጣል እኮ። እኔ እንጃ እኔ ሩታ ልበል ሄርሜላ ልበል ይላል እኮ። እሷ ግን አትልም። ኮንፊደንስ አላታ፣ ጠንካራ ናታ። አሁን አይደለም የምናውቀው የጽጌረዳ ጠንክርና። ማንም ወንድ መጥቶ ወይም ማንም ሰው መጥቶ ሊደፋት ሲል እሷ ቀና ነው የምትለው። አሸንፋ ነው የምትወጣም። ሁሌም 5 ዓመት 4 ዓመት ነው የምናውቃት ጽጌረዳ። ማንም ሰው አሁን ነው የመጣ ሁሉ 2 ዓመት ነው ያደረገው እዚህ ሶሻል ሚዲያ። ስለዚህ ሩታ ስላለት የሩታ ኦዲየንስ መዘቅዘቅ፣ ሄርሜላ ስትል ደግሞ የሩታ ኦዲየንስ መዘቅዘቅ የለም። ማንም ሰው ምንም አያገባን። እዚህ ጋር ስቶፕ ማሬ ለቆመሽ ማለት ነው። የሩታ ደጋፊዎች ቅድም ስታወራ ራሱ ከሰውየውን አውርታ እኮ የዘቀዘቃት ሰው የለም። የሩታ ደጋፊዎች እዚህ ጋር መሀል የሚገባ የለም። ግን አይደለም የሩታ ደጋፊዎች ዘቅዘቃለች አላልኩም እኔ አላልኩም። አይ ውዴ አላልኩም፣ እንደዛ አላልኩም። እኔ ግን ነው የምልሽ የእሷም ሄርሜላ ብትልም የሩታ መዘቅዘቅ፣ ሩታ ብትልም የሄርሜላ መዘቅዘቅ ሳይሆን ነው የምልሽ። አሁን መጀመሪያ ማሰብ አለብሽ ማን እንደምትዘቀዝቂ፣ ምንድን ነው ያወራችሁ፣ ምንድን ነው ያለችው ማለት አለብ እኮ። አብርሃም እኮ ባለፈው እኮ ጠይቋታል። ራሱ ይሄ ጥያቄ እኮ አብርሃምም ጠይቋታል እኮ። እሷ ከማን ጋር መሆን ትፍል አንተ ምን ሆነ ነው እንደዚህ የምትሆነው? ለምንድን ነው እንደዚህ የምትለው? ልጅ ያላት ሴት እኮ አለች ምናምን ነው እሷ ሀሳባ ነው ያቀረበችው። እሱ ግን እሱ ራሱ እኮ ምርጫ ላይ እኮ አስገባት እኮ አብርሃም ራሱ። እነሱ ራሱ ለምንድን ነው ምርጫ ላይ የማስገባት? ይችል ምርጫ ላይ ማስገባት የለም እኮ አልነበረበትም እሱ ራሱ። ይሄ አሁን የጠየቃት ሰውየው ራሱ ለምንድን ነው የራሷ ህይወት እኮ ነው የምታወራው የጠራት እንጂ ዝም ብሎ አይደለም። ጥያቄው ራሱ ራሳቸው ነው። እኛ ምን አገባን? ስለ እሱ አይደለም፣ አይመለከተንም። ስለጠየቀው ሰውዬም ስላልጠየቀ ሰውዬም አይመለከተንም። ግን ልጅቷን አታዘቃዝቁት ነው እኛ መልሳችን እንጂ ስለ ጥያቄና መልሱ አይመለከተንም ውዴ። እሺ ስለጠየቃ ስለመለሰት ነዋ ውድዬ። አይ ማንም ሰው እኮ ሲያወራ መጀመሪያ እኮ የሚያወራው ነገር ወይም ደግሞ የሚጠይቀው ነገር እኮ ምን ያመጣል ወይ ደግሞ ለምሳሌ እኔ ከመቸኝ ነው የምመልሰው። ይኸውልሽ ገብቶሻል። ትምህርት ቤት ሄደሽ እኮ የሚመችሽን ጥያቄ ነው የምትመልሽው አንቺ። እኔ ነው ወይስ ሰሚራ ነው የምትወጂ ብልሽ፣ አይ እኔ ሰሚራ ነው የምወደው፣ የራስሽ ምርጫ ነው። ገብቶሻል። ማን ነው የሚመችሽ ብለሽ ሰው ስጠይቅሽ የራስሽ ምርጫ ነው የምትናገሪው እንጂ የሰው ምርጫ አይደለም። ኦዲየንስ እንዲወደኝ ኦዲየንስ እንድጠላኝ ብላ ሄርሜላ ማለት የለባትም። እኛ እንድንወዳት ብላ እንደሞ ጸገነት ሩታ አትልም። ልቧ የፈቀደው ነው የተናገረችው። ገብቶሻል። በቃ ስለዚህ ምንም ልቧ የፈቀደው ሳይሆንም ለራሱ ለብርሃኑ እኮ መልሰዋለች። እኔ ከሩታ ነው የማውቀው እኮ ብለዋል። ልጆቹን አስቆሙ ነው እናንተ ራሳችሁን ተከላከሉ። ልጃችሁ እንዳትዘቃዘቅ እንጂ እኛ ስለሌላው አይመለከተንም። እኔ እናቴ እሺ ማን ቤት ነው የተዘቀዘቀው? ሲጀመር ምንድን ነው የሚለው ስሟ? የቲክቶክ ስሟ ይችን የምትዘቀዘቅ ልጅ ያመጣችው ነው ያላቅም። እኔ ናት ያመጣችው። ስሚ ማን ይዘቅዘቅ የእሷ ፍላጎት ሳይሆን የዘቀዘቀ ዘቅዝቆታል። ግን ለምን አስፈለገ ነው እና እዚህ ጋር መውራታችን ምን ስሚ የሄርሜላ ደጋፊዎች እኮ ልክ እንደ ሄርሜላ ነው። ሄርሜላ አይኔ እናት ችግር የለውም ውድዬ ሄዳለታል ያለው
ኖ ከኛ ጋር ማለት ልጆቹ እኮ እኛ ጋር እንትና ማለት ስለሚፈልጉ ነው። እዛም እዚህም የሚነካኩት እኮ እዛም እዚህ። እሺ ነገር ማለት ነው። ፈለጋችሁ ወስዳችሁ ሹሚትን ዘቅዝቃችሁ መረገጥ መብታችሁ ነው። ቤታችሁን ከፍታችሁ ሹሚትን ዘቅዝቃችሁ መረገጥ ሱማ ነው እንጂ የጠየቅነው እኮ እንጂ እዛ ቤት እኮ እኛ እኮ አልነካንም እኮ እናንተ እኮ አልነካችሁም እኮ እናንተ። ማንም ይሁን ማንም የዘቀዘቁት እነሱ ስለሆኑ ማንም ይሁን ሰብቶ ነው የዘቀዘቋት አይደል? አድርጋችሁ ስትዘቀዝቁ የዘቀዘቁት ይመጡላቸዋል። ገባሽ አይደለ? አዎ ለኤርሜላ መዘቅዘቅ ነው ላይ እናንተም ገስት ስርት ስታረጉ እነሱ ይመጣሉ። ማንንም መፈለግ የለባችሁም። ገባችሁ አይደለ? አዎ ይሄ ነው። ከማንም አትነካኩ፣ ከሁሉም ማን ነው አትበሉ። ሂዱና ቤታችሁ የተዘቀዘቀውን ቀጥ አርጋችሁ ዘቅዝቃችሁ ገዝታችሁን ግጥም አርጋችሁ መስራት አበቃ። ይሄ ነው። አስፈላጊ አይደለም እህቴ፣ አስፈላጊ አይደለም። ምን መሰለሽ እኛ እንደሱ አልሆነም። እንደ ሄርሜላ ምናምን ለምን ጌስ እንሰራለን ነው ያላችሁ ተምፈልጉ ብዬ ነው። እኔ ሰው መዘቅዘቅ አልገድፍም፣ ግን እንደዚህ ተምትፈልጉ የማያማ ተምትሉ እነሱ አህዮይ ስለሆኑ እነዚህን ዝቅዝቅ አርጋችሁ ቀና አርጉት። የተዘቀዘቀ ቀና አርጋችሁ ፖስት አይዋ ግን እነሱ ጋር መውረድ ተገቢ አይደለም። እነሱ ልክ እንደ ሄርሜላ ናችሁና ጭንቅላት ብኖራት እሷ እንደሷ አያደርግም። የእነሱ ደጋፊ ደግሞ ልክ እንደሷ ስለሆኑ እኔ እሷ ጋር ማናት ምናት ብዬ መጠየቅ እኔ አልፈልግም። ጭንቅላት የለማ ማናት ብላችሁ ከምትጠይቁ እነሱ አርገዋል አይደለ? ይሄን ያረጉትን ቀጥ አርጋችሁ ወደ ታይ ገልብጡ። አዎ እውነትሽን ነው። እኔ ግን ብዙ አላይም ማለቴ ስራ ስለሆንኩ ብዙ ጊዜ ያልፈኛል። እና ባለፈው ራሱ አንድ የላከችልኝ በውስጥ አየሽው ምናምን ብላ እኔ አላይም ብዙ አላይም እና አላየሁትም። ይሄ ራሱ ትናንትና አላየሁትም፣ ግን እኔ በጣም እንኳን ጽጌ ቀርቶ ልንገርሽ፣ እንኳን ጽጌ አብራ የምትኖረው ሚስጥሩ ውስጥ አብራ ያለችው ቀርቶ ኦዲየንስ ስራ እንደሆነ ስለሚያውቅ እኛ ተረርተን ተቀምጠናል። እነሱ ደግሞ ይች ልጅ እንዴት ብላ ነው የምትዋሸው? ሄርሜላ ትሻላለች የተባለው የቃቃ ጨዋታ አትልም። እውነተኛ እኮ ነው ያወራችው። ዘግዝቁ ነው የሚመጣለው። የኔ ወርቆች ተተጫወታችሁ ተጫወቱ። መደስካ ታዲያ ምን ታድርጊ ነው? ኮመንት ጽፊ ነው ወይስ ላይክ ልሰጪ ነው? እንቺ ስሙቀ ውዶች አመሰግናለሁ። በጣም ነው የምወዳችሁ የማከብራችሁ የኔ ውዶች። እኔ አሁን ስራ አለኝ ልወጣ ነው። እሺ እሺ እናቴ፣ እኛም እንወዳችኋለን። እንደዛ አርጎ ማናት ብላችሁ ተምፈልጉ የነገርኳችሁ እንፈልግም። እኛ ምን ስራ ጠፋን? እሷን የምንፈልገው